ሰላም ፋሚሊዎች፣ እዚህ ፎቶ ስታይል ውስጥ የትኛውን ፎቶ ስታይል ወደዳችሁት? እዚህ ውስጥ የምትፈልጉትን ፎቶ ስታይል ለግላችሁ ማድረግ ትችላላችሁ። ምንም አይነት ፕሮምፕት እናንተ መጻፍ ሳይጠበቅባችሁ የዚህን የወደዳችሁትን ፕሮምፕት እዛው ተጽፎ ተዘጋጅቶ የተቀመጠ ነው። ኮፒ አድርጋችሁ በመውሰድ ብቻ የራሳችሁን ፎቶ እዚህ ውስጥ በመረጣችሁት በወደዳችሁት ፎቶ ስታይል የእናንተ እንዲሆንላችሁ ማድረግ ትችላላችሁ። ይህ እንዴት ነው የሚለውን እንመልከት። በመጀመሪያ የኛው ኤአይ ባናና ፕሮምፕት ኤክስ ዋይ ዜድ ይባላል። የምትጠቀሙበት ብራውዘር ላይ ሄዳችሁ ባናና ፕሮምፕትስ ኤክስ ዋይ ዜድ ችኛዋን ሰርች ታደርጓታላችሁ። ሰርች ስታደርጉ እዚህኛው ይመጣላችኋል። ይሄኛውን ኦኬ ስትሉ አሁን የተመለከትናቸውን ፎቶ ስታይሎች እዚህ ጋር ያሳየናል ማለት ነው። እዚህ ውስጥ እናንተ የወደዳችሁትን ፎቶ ስታይል ትመርጣላችሁ። እዚህ ጋር ፕሪሚየም ምናምን የሚሉ ከሆኑ እነሱ ክፍያ የሚጠይቁ ናቸው። ኮፒ የሚል ያለው ግን ፍሪ ነው። ኮፒ አድርጋችሁ መጠቀም ትችላላችሁ ማለት ነው። ፕሪሚየም ከሚሉት ውጭ ማለት ነው። ፕሪሚየም ክፍያ ይጠይቃል። ከዛ ውጭ ግን ኮፒ የሚል እናንተ የምትወዱትን ፎቶ ስታይል ትመርጣላችሁ። እዚህ ጋር ኤክስፕሎር ትሬዲንግ ስትሉት ይጨምርላችኋል ወደታች ሌሎችንም ማለት ነው። ለምሳሌ እዚህ ጋር ይሄን ወደድኩት ብዬ ባስብ ሞተር የያዘውን ሰውዬ ልክ እንደዚህ እንዲሆንልኝ እፈልጋለሁ ብዬ ላስብና ምን አደርጋለሁ? እዚህ ጋር ኮፒ የምትለዋን ኮፒ አድርጌ ፕሮምፕቷን ወስዳለሁ። ከዛ ምንድን ነው የምታደርጉት? ጀሚና ኤአይ ያስፈልጋችኋል። ጀሚኖችን የሆነ አፕሊኬሽን አውርዱ። እሷን ካወረዳችሁ በኋላ እዚህ ጋር ትገቡና የእናንተ ፎቶ ትሰጡታላችሁ። ጉርድ ፎቶ ሊሆን ይችላል። ያላችሁን ፎቶ ብቻ ትሰጡታላችሁ። እዚህ ጋር ፕላሷን ነክታችሁ እዚህ ጋር ወደ ጋላሪ ትገቡና የእናንተን አንድ ጉርድ ፎቶ የሚሆን ምንም ይሁን ያላችሁን ፎቶ ሰሌክት ታደርጉለታላችሁ። እሱን ሰሌክት ካደረጋችሁ በኋላ አሁን ቅድም ኮፒ ያደረግነውን ፕሮምፕት እዚህ ጋር ፔስት እናደርግለታለን። ካደረግን በኋላ ቺን ሴንድ እናደርገዋለን። ከዛ የእኛን ፎቶ የሰጠነውን ፎቶ ቅድም በመረጥነው ስታይል አድርጎ ይመልስልናል ማለት ነው። የተወሰነ እንጠብቅና ውጤቱን እንመልከት። እዚህ ጋር እንደምትመለከቱት ነው ፎቶዬን በቅድሙ ስታይል መሰረት አድርጎ መልሶ ሰጥቶኛል ማለት ነው። ይህንን ይመስላል። ከወደዳችሁት ላይክ፣ ሼር አድርጉ። ቴንኪው